ታሪኩ የሚጀምረው በአስማታዊ ቦታ ነው። በዚህ አስማታዊና ሚስጥራዊ የኃይል ልምምድ ዓለም ውስጥ 1000 ዓመት ሙሉ ሌት ከቀን ብትለማመድም የድል ፈንታ ካልረዳህ ልክ እንደ ጉንዳን ደካማ ሆነህ ትቀራለህ። ከፊታችን የምናየው ቱሩንግፎንግ የተባለው ወጣት ደግሞ ይቺ ታላቅ እድል በሯን ያንኳኳችለት እጅግ እድለኛ ሰው ነው። እሱ የአማልክት ንጉሥ ሚስጥራዊ ኃይል እንዲሁም የወርቃማ ዘንዶ ታላቅ ሴፍ ባለቤት በመሆኑ የሚገዳደረው ጠላት የለም። የዚህ ኃይል ባለቤት መሆን ማለት በአየር ላይ ከመብረርም አልፎ አጫጭር እግር ያላቸውን የውሻ መንጋዎችን በአስማት እስከ መጥራት የሚደርስ አስገራሚ ጥበብ ነው። ነገር ግን የቱሩንግፎንግና የጓደኞቹ የደስታ ጊዜ ብዙም አልዘለቀም። ባልጠበቁት ሁኔታ ሰማዩ ላይ ደም የመሰለ ቀይ ጨረቃ ብቅ አለ። ሲዮ የተባለ እጅግ ጨካኝ ጋኔል ወደ ምድር ወረደ። ቱሩንግፎንግ ይህንን ሲያይ ከጓደኞቹ ከቲየንካና ከሚንጉዌት ጋር በመተባበር ይህንን ክፉ ጋኔል ለመግደል ቆርጠው ተነሱ። ቱሩንግፎንግ ወዲያውኑ የመጀመሪያውን ጥቃት ሰነዘረ። 100 ሜትር የሚረዝም ግዙፍ የወርቅ ዘንዶ ሰይፍ አውጥቶ ሲመታው ክፉ ጋኔል ሲዮ ግን ይህንን አደገኛ ጥቃት ልክ እንደ ሕፃን ልጅ ጨዋታ አጨናገፈው። ተረኛው ሚንጉዌት ቀይ የብረት ሰንሰለቶችን አወጣ አሰረችው። ቲየንካ ደግሞ የቀይ ሎተስ እሳት ለቆ አቃጠለው። ጋኔሉ ግን ሰንሰለቱን በጣሶ የምድሪቱን የተፈጥሮ ኃይል ወደ ራሱ በመሳብ ጉልበቱን አደሰና ወደ ግዙፍ ጥንታዊ ጭራቅነት ተለወጠ። በዚህ ቅጽበት ሶስቱ ጓደኛሞች ሰማያዊ ጨረቃ የተባለውን የመጨረሻ የሞት ሽረት ጥምር ጥቃት ቢለቁበትም ጋኔሉ 10 ሰከንድ ባልሞላ ጊዜ ውስጥ አፈረሰው። ሚንጉዌትና ቲየንካ ክፉኛ ተጎድተው ደም ተፉ። ምንም ተስፋ አልነበረም። ስለዚህ ሁለቱም ጓደኛሞች ዓለምን ለማዳን ሲሉ የነብሮቻቸውንና የዘንዶቻቸውን መንፈስ አውጥተው ከክፉ አምላክ ጋር በማጋጨት ራሳቸውን መስዋዕት አደረጉ። የጓደኞቹ ነፍስ በአየር ላይ እየተንሳፈፉ የመጨረሻ ስንብት አድርገውለት ጠፉ። ቱሩንግፎንግ በሐዘን እያለቀሰ ጮኸ። ነገር ግን ማንም ያልጠበቀው ተአምር ተፈጠረ። መሬቱ ተሰንጥቆ ቱሩንግፎንግን ዋጠው። አይኑን ሲገልጥ ራሱን ያገኘው ድሮ በሚኖርበት ቤቱ ውስጥ ነው። ለካስ ቱሩንግፎንግ 10 ዓመት ወደ ኋላ ተመልሷል። ሩጦ ወጦ ሚንጉዌትን አቅፎ ሊስማት ሲሞክር ገና ፍቅረኛሞች ስላልነበሩ ቡጤ አቀመሰችው። ጓደኛው ቲየንካም ቢሆን ያንን ጊዜ ኃይለኛ ጀግና አልነበረም። ጉልበተኞቹ የሚደበድቡት ምስኪን ልጅ ነበር። ቱሩንግፎንግ የተባለበትን የአሳማ ስጋ ደረሰኝ ሲያይ በእርግጥም ጊዜው ድሮ መሆኑን ተረዳ። ሰዎች ልዩ ኃይል በሚለማመዱበት በዚህ የላምኑጌት ዓለም ውስጥ አንድ ወጣት ዘመናዊ ራፕ እየጨፈረ ሰዎች ገንዘብ ሲወረወሩለት አየ። ወዲያውኑም ጓደኛው ቲየንካን ጉልበተኞች ሲያበሳጩ ታይቶ ዘሎ በመግባት የዘንዶ ቡጢ ተጠቅሞ አጠቃቸው። ጣፈጣቸው መሰል ደግሞ ሲመጡ አፈነደሳቸው። አሁን ቱሩንግፎንግ ከወደፊት የመጣ ስለሆነ ጓደኞቹ ከሞት ለማትረፍ ቆረጠ። ቱሩንግፎንግ ትክክለኛ ማዕድን አውጥቶ 10 ሰይፎቹን በመሸጥ በቅጽበት ሀብታም አደረጋቸው። ከዚያም ወደፊት መምህሩ ወደሚሆነው ሎንግ ባቱ ዘንድ ሮጠ። መምህሩ መጀመሪያ ላይ እብድ መስሎት አየር ላይ አስሮት ነበር። ግን የቱሩንግፎንግ ጣት ላይ ያለውን የአማልክት ንጉሥ ሚስጥራዊ ቀለበት ሲያይ ነገሩ ገባው። ቱሩንግፎንግ ከወደፊት የመጣ መሆኑን ሚስጥሩ ሁሉ ነገረው። በዚህ ሰዓት በዋና ከተማ ውስጥ አክባው የተባለ አንድ መላጣ ክፉ ካህን ዓለምን ለማዳን የአማልክቱን ንጉሥ ልጅ ማግኘት እንዳለበት እያሴረ ነበር። የዚህ መላጣ ካህን ውስጣዊ ዓላማ ግን እጅግ የከፋ ነበር። ሚንጉዌትና ቲየንካ ወታደር ሊሆኑ ሲሄዱ ቱሩንግፎንግ ሂዶ ቲየንካን በጥፊ መታው። ጀግና መሆን ሞት ነው የሚያተርፍልህ ብሎ ከለከለው። ቲየንካ ግን እልከኛ ስለነበር በማታ ወጥቶ ሄደ። መንገድ ላይም ያንን መላጣ ካህን አክባውን አገኘው። አክባው አንተ እኮ የአማልክት ልጅ ነህ ብሎ የሐሰት ኃይል ሰጥቶ አእምሮውን በማታለል መምህሩ ሆነ። ቱሩንግፎንግ ጓደኛውን ፈልጎ ሲመጣ ቲየንካ ተሰውሯል። በነገታው መምህሩ ሎንግ ባቱ ለቱሩንግፎንግ የኃይሉን ሚስጥር አሳወቀው። የአማልክት ንጉሥ ኃይል የዩንና ያንግ ጥምረት ነው። ያንተ ያንግ ሲሆን የዩን ኃይል ደግሞ የሌሎችን ጉልበት የሚውጥ አደገኛ ኃይል ነው። ሁለቱ ሲዋሃዱ ብቻ ሙሉ ትሆናለህ አለው። ቀጥሎም ቱሩንግፎንግ የጦር መሳሪያውን ፈልጎ ሲሄድ የወርቃማ ዘንዶ ሰይፍ ገና ነጭ ጢም ባለው አዛውንት ሰው ውስጥ ነበር። አዛውንቱ ቆንጆ ሴት ማየት እንደሚወድ ሚስጥሩን አውጥቶ ሲያጋልጥበት አዛውንቱ በንዴት ወደ ዘንዶነት ተቀየረ። ቱሩንግፎንግ ግን በቀላሉ አሸንፈው ወደ ሰይፍነት ቀየረው። ጊዜው ነጎደ። የክፉ አክባው ደቀ መዝሙር የሆነው ቲየንካ እጅግ ኃይለኛ ባለስልጣን ሆኖ ተመለሰ። በአዲስ ዓመት ዋዜማ ላይ ቲየንካ ለሚንጉዌት እጅግ ውድ የሆኑ መድኃኒቶችን፣ ወርቅና መጽሐፍትን ይዞላት መጣ። ቱሩንግፎንግ ግን ነገሩ አላማረውም። የክፉ ካህን እጅ እንዳለበት ስለጠረጠረ ፊቱን አኮሳተረ። ቲየንካ ቱሩንግፎንግን የአማልክት ንጉሥ ልጅ በመሆኔ ቀንቶብኝ ነው ብሎ በማሰብ ቱሩንግፎንግን በጓደኞቹ ፊት ለማዋረድ ፈለገ። ወዲያውንም የመብረቅ ኃይሉን ፊት ለፊቱ ለቀቀበት። ቱሩንግፎንግ ግን ዝም ብሎ አላየውም። የማይበገረውን ኃይሉን ሲያወጣ ቲየንካ ደግሞ የበረዶ ጋሻውን ለበሰ። ነገር ወደ ከረራ ውጊያ ሲያመራ ቱሩንግፎንግ የዘንዶ ሰይፉን መዘዘ። በዚህ ጊዜ የሰይፉ መንፈስ የአዛውንት ቆንጆ ሴቶችን እያየ በመዝናናት ላይ ስለነበር ድንገት ሲጠራ ተበሳጭቶ ነበር። ቲየንካ ማሸነፍ እንደማይችል ሲያውቅ ጥቁር እሳት የተባለውን አደገኛ ኃይል ተጠቀመ። ይህንን ያየችው ሚንጉዌት ልታስቆማቸው መሃል ላይ ስትገባ በስህተት ክፉኛ ተመታች። ቱሩንግፎንግ የሚወዳት ልጅ ስትመታበት አእምሮውን ስቶ በንዴት አበደ። ሙሉ የአማልክት ንጉሥ ኃይሉን በማውጣት ግዙፍ የንጉሥ ምስል በአየር ላይ ፈጥሮ ቲየንካን አንቆ
አየር ላይ አንሳፈፈው። ሊገለው ምንም አልቀረውም ነበር። ሚንጉዌት እየለመነች አስቆመችው። ነገር ግን ከዚህ ቀን ጀምሮ የቲኤንካ እና የቱሩንግፎንግ የጠበቀ ወዳጅነት ለዘላለም ፈረሰ። ቱሩንግፎንግ በጓደኛው ክህደት ክፉኛ አዝኖ ከመምህሩና ከሴፍ መንፈሱ ጋር መጠጥ እየጠጣ ሳለ ሚንጉዌት ጉዳቷ ከዳነላት በኋላ ቲኤንካን ፈልጋ ወደ ላምኑጌት ቤተ መንግስት አመራች። መጀመሪያ ላይ ጠባቂዎች ሊከለክሏት ሞክረው ነበር። ነገር ግን የቲኤንካን የከፍተኛ ባለስልጣን ማህተም ስታሳያቸው ልክ እንደ ውሻ ጅራታቸውን እየቆሉ ወደ ውስጥ አስገቧት። ሚንጉዌት ቲኤንካን አግኝታ እባክህ ወደ ቤታችን እንመለስ ብላ ለመነችው። ነገር ግን ቲኤንካ በዚያ መላጣ ካህን ወጥመድ ውስጥ መውደቁን አላወቀችም ነበር። ቲኤንካም ሚንጉዌትን ይዟት ወደ እናቷ ወሰዳት። እናቷ ኪንሆንግ ትባላለች። ነገር ግን የሚንጉዌት እናት እሷ ገና ህፃን እያለች ነው የሞተችው። ታዲያ አሁን እንዴት በህይወት ልትኖር ቻለች? ከዛም አልፎ ከገዛ ልጇ በሚበልጥ ሁኔታ ወጣትና ቆንጆ ሆኗ ማየቷ ሚንጉዌትን ግራ አጋባት። ኪንግሆንግ ግን ወዲያውን የተሰበረ የከበረ ድንጋይ ግማሽ አውጥታ አሳየቻት። ሚንጉዌትም የራሷን ግማሽ ስታወጣ ሁለቱ ልክ እንደ እንቆቅልሽ ገጠሙ። ለካስ እናቷ ድሮ በጦርነት ጊዜ ልጇን ለማትረፍ ግማሹን ድንጋይ ባደራ ሰጣት ነበር። እናቷም ወዲያውኑ ስምንቱ አቅጣጫ የተባለውን እጅግ ሚስጥራዊ የጥበቃ ስመት ለልጇ አስተማረቻት። በዚህ መሃል ቱሩንግፎንግ በበረዶ ማማው ላይ የሰይፍ ጥበቡን ሌት ከቀን እየተለማመደ ነበር። በአጭር ጊዜ ውስጥም ሰማያዊ እሳቱን ከሰይፍ ጋር ማዋሃድ ቻለ። ሚንጉዌት በበኩሏ የተማረችውን የጥበቃ ጥበብ ስትሞክር ወደ ጥበቡ ክብ ውስጥ የገባ ሰው በማንኛውም የጦር መሳሪያ የማይመታ ሆነ። ነገር ግን ሚንጉዌት የጥሪ አስማት ስትሞክር እንደተለመደው ግዙፍ አውሬ መጥራት ሲገባት እንደገና አጫጭር እግር ያላቸውን ትናንሽ ውሻ ጠርታ አሳቃቻቸው። ቱሩንግፎንግ ግን ያመላጣ ካህን የሆነ ሴራ እየጠነሰሰ እንደሆነ ስለገባው ሊፋለመው ሄደ። እዛ ሲደርስ ግን ያልጠበቀው ጉድ ጠበቀው። ለካስ ቱሩንግፎንግ ብቻ አልነበረም 10 ዓመት ወደ ኋላ የተመለሰው። ያ ክፉ አምላክ ሲዩ ራሱ ወደ ኋላ ተመልሷል። የመላጣውን ካህን ገላ ተላብሶ ነበር። ቱሩንግፎንግ የሞት ሽረት ጥቃት ቢሰነዝርበትም ሀክባው በቀላሉ አምልጦ በሁለት ቡጢ ብቻ ቱሩንግፎንግን መሬት ላይ ዘረረው። ሊገለው ሲል መምህሩ ሎንግባቱ በድንገት ደርሶ አዳነው። በዚያ ምሽት ቲኤንካ ለሚንጉዌት የልቡን ፍቅር ገለጸላት። በሌላ በኩል ደግሞ መምህሩ ሎንግባቱ መጪው ጊዜ እጅግ አደገኛ እንደሆነ ስለተረዳ የራሱን ህይወት አሳልፎ በመስጠት ሙሉ ኃይሉን ለቱሩንግፎንግ አስተላለፈለት። በዚህ ጊዜ ቲኤንካ ከሀክባው የተማረው የዩን ኃይል በመጠቀም የሌሎችን ጀግኖች ጉልበትና ህይወት መምጣት ጀምሮ ነበር። ሙሉ በሙሉ ወደ ክፉነት ተቀይሮ የጦር አምላክ ቤተ መቅደስ በማጥቃት የመሪውን ጉልበት መጠጠው። በሌላ በኩል ሚንጉዌት በበኩሏ እናቷ ለምን ወጣት እንደሆነች ሚስጥሩን ደረሰችበት። ለካስ ኪንሆንግ እናቷ ሳትሆን የሰዎችን ደም የምትመጥ የደም ጋኔል ነበረች። የእውነተኛ እናቷን ገላ ገጽታ ወስዳ ነበር። ሚንጉዌት እያለቀሰች ሂዳ ለቲኤንካ ነገረችው። እሱም የሰዎችን ጉልበት እንደሚመጥ አላወቀችም ነበር። ቲኤንካም የደም ጋኔኗን ገደላት። ጋኔሏ ግን ስትሞት ተልኮ የተጠናቋል እያለች በሳቅ ነው የሞተችው። ቲኤንካ የሰዎችን ጉልበት እየመጠጠ ሲሄድ ባህሪው ሙሉ በሙሉ ወደ አውሬነት ተቀየረ። ሚንጉዌት ማሰቃየት ጀመረ። ሚንጉዌትም ለቱሩንግፎንግ ሚስጥሩን ነገረችው። እነሱ በሰርጉ ቀን የቲኤንካን ኃይል ለማጥፋት አሴሩ። የሰርጉ ቀን ደረሰ። ቱሩንግፎንግ በወርቃማ የጦር ልብስ ደምቆ ሊያገባት ተዘጋጀ። ጦርነቱ ተጀመረ። ነገር ግን ቲኤንካ የብዙዎችን ጉልበት ስለመጠጠ እጅግ ኃይለኛ ሆኖ ነበር። ሚንጉዌት ቱሩንግፎንግን ልታግዝ ስትሞክር ቲኤንካ ያዛትና ከበሮ ላይ አስሮ አሰቃያት። ቱሩንግፎንግ እሷን ለማዳን ሲሞክር ክፉኛ ቆሰለ። በዚህ ሰዓት ድንገት ያመላጣ ካህን ሲዩ ብቅ አለ። ሲዩ ቲኤንካን ሲያሰለጥነው የነበረው ለራሱ ጥቅም ነበር። ወዲያውኑም የቲኤንካንን ጉልበት በሙሉ መጠጠው። ሰማዩ ላይ ቀይ ጨረቃ ወጣች። ክፉ ጋኔል ሲዩ ሙሉ ኃይሉን አግኝቶ እንደገና ሊወለድ ነው። ቱሩንግፎንግ በፍጥነት ቲኤንካንን ወደ ሩቅ ቦታ ሽሽቶት እሱና ሚንጉዌት ጋኔሉን ለመግጠም ቆሙ። ሚንጉዌት የፈውስ ክበብ በመስራት የቱሩንግፎንግን ቁስል ሙሉ በሙሉ አዳነችው። ቱሩንግፎንግ ቢያጠቃም ጋኔሉ መለሰበት። ሚንጉዌት የስምንቱ አቅጣጫ ጥበብ ተጠቅማ የቱሩንግፎንግን ኃይል 100% ጨመረችለት። ቱሩንግፎንግ የአማልክት ክንፍ አውጥቶ ከጋኔሉ ጋር እኩል ለእኩል ተፋለመ። በመጨረሻ ሚንጉዌት የጥሪ ጥበቧን ተጠቀመች። በዚህ ጊዜ ግን የጠራቸው አጫጭር እግር ያላቸውን ውሾች ሳይሆን ግዙፍ ነጭ ነብር ነበር። ነብሩ የጋኔሉን ጋሻ ሲሰብርለት ቱሩንግፎንግ የመጨረሻውንና እጅግ ገዳዩን የሰማያዊ ጨረቃ ዘንዶ ጥቃት አወርዶበት ሲሆን ለአንዴና ለመጨረሻ ጊዜ አጠፋው። ቀዩ ጨረቃ ጠፋ፣ ዓለም ዳነች። ቲኤንካ ህይወቱ ተረፈ። ነገር ግን ያለፈ ትዝታውን በሙሉ አጣ። ጓደኛሞቹም በሰላም መኖር ጀመሩ።